እንኳን ወደ ቻናሌ ተመልሳችሁ መጣችሁ። ዛሬም እንደተለመደው ለእናንተ ውድ ተመልካቾቼ በ2022 የተለቀቀውን ፎል የተሰኘ ልብ አንጠልጣይ ትሪለር ፊልም ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ የመለቃቸው ምርጥ ፊልሞች እንዳያመልጧችሁ ሰብስክራይብ ያድርጉ። ፊልሙ ሲጀምር ቤኪና ዳን የተባሉ ጥንዶች ለመውጣት አስቸጋሪ የሆነ ተራራ እየወጡ እንመለከታለን። ጥንዶቹ በቅርብ የተጋቡ ሲሆን ሁለቱም ከፍታዎችን የመውጣት ልዩ ፍቅር አላቸው። በዚህ ምክንያትም አሉ ወደ ተባሉ አስፈሪ ቦታዎች ሄደው ረጃጅም ከፍታዎችን ወጥተዋል። ቤኪ ተራራ የመውጣት ፍቅር ካላት የቅርብ ጓደኛዋ ሃንተር ጋርም በብዛት ጊዜ ታሳልፋለች። ሶስቱ ጓደኛሞች ምንጊዜም አዲስና አስፈሪ ቦታዎችን ለመውጣት በጉጉት ይጠብቃሉ። ነገር ግን ተራራውን እየወጡ ዳን እጁን የወፍ ጎጆ ሲያስገባ ወፎቹ ይወጣሉ። ይህም ዳንን በገመድ ተንጠልጥሎ እንዲቀር ያደርገዋል። በኃይል ወደ ታች በመሄዱ ምክንያትም ከድንጋዮቹ ጋር የተያያዘው የገመዱ መልህቅ ይላላል። ሃንተርና ቤኪ እሱን ለማዳን ይሞክራሉ። ነገር ግን በጊዜው ሊደርሱለት ስላልቻሉ ከከፍታው ወድቆ አሰቃቂ ሞት ይሞታል። ከአንድ ዓመት በኋላ ቤኪ አሁንም በባሏ ሞት ምክንያት ሐዘን ውስጥ ነች። የዳንን አስክሬን አመድም እስካሁን በቤቷ ውስጥ አስቀምጠዋለች። ይባስ ብሎም የአልኮል ሱሰኛ ሆናለች። በጣም የሚወዳት አባቷ ራሱ ከገባችበት ሐዘንና ሱስ ሊያወጣት አልቻለም። ስለ ልጁ የተጨነቀውም አባት ሃንተር ቤኪን ከገባችበት ጭንቀት እንድታወጣት ወደ ቤኪ ይልካታል። ተገናኝተው ከፍታዎችን ከወጡ አንድ ዓመት ሆኗቸዋል። ሃንተር ቢ67 የተባለውን የቀድሞ የቴሌቪዥን ማማ አብረው እንዲወጡ ቤኪን ለማሳመን ትሞክራለች። ከዚያም የዳንን አመድ ከማማው ጫፍ ላይ በመበተን ከሐዘኗ እንድትላቀቅም ትመክራታለች። ቤኪን ለማበረታታት በማሰብ ዳን ፍርሃቶችን በመጋፈጥ እንደሚያምንም ታስታውሳታለች። መጀመሪያ ላይ በሃንተር ሐሳብ ባትስማማም ቆይቶ ግን ዳን ቢኖር መውጣት እንደሚፈልግ ትረዳለች። ከዚያም በሚቀጥለው ቀን ጠዋት ማማውን ለመውጣት ትስማማለች። በመንገዳቸው ላይ እራት ለመብላትና በህይወታቸው የተፈጠሩትን ነገሮች ለማውራት ይቆማሉ። በመጨረሻም ሃንተር የቲክቶክ እና ዩቲዩብ ቭሎገር እንደሆነች ትረዳለች። ከዚያም ወሬያቸውን በማቋረጥ አስተናጋጇን የቲቪ ታወሩን መንገድ ይጠይቋታል። አስተናጋጇን በሰማይ ላይ ወደሚታየው ቀይ ነጥብ ትጠቁማለች። ይህ በእንዲህ እንዳለ አስተናጋጇ በነፃ ቻርጅ እንደማታደርግም ትነግራቸዋለች። ከዚያም ሃንተር በቀላሉ እንዴት ቻርጅ ማድረግ እንደሚቻል ለቤኪ ታሳያታለች። ከበሉና ካወሩ በኋላ በአካባቢው በሚገኝ ሆቴል ገብተው ያርፋሉ። ምሽት ላይ ቤኪ አስፈሪ ቅዠት ማየት ትጀምራለች። ቅዠቱ የቀድሞ ትውስታዋ ሲሆን ዳን ደግሞ ከአጠገቧ ተኝቷል። አፈቅርሻለሁ እንዲላት ለማድረግ ትሞክራለች። እሱ ግን በአፉ ከመናገር ይልቅ ቁጥሮቹን 1 4 3 ይላታል። ከዚያም በድንገት አንሶላው ላይ ደም መፍሰስ ይጀምራል። በጠዋት ከእንቅልፏ የነቃቸው ሃንተር ቤኪን ትቀሰቅሳታለች። አስደሳቹን ቀን ለመጀመር ሁለቱም ለጉዞ ተዘጋጅተዋል። ቤኪ ወደ መኪናው ከገባች በኋላ ሃንተር ለተከታዮቿ ቪዲዮ መቅረጽ ትጀምራለች። ከዚያም በአንድ የጭነት መኪና ከመገጨት ለጥቂት ይተርፋሉ። እነሱ ግን በሆነው ነገር ከሳቁ በኋላ መንገዳቸውን ይቀጥላሉ። ይህም የእብደት ሁኔታ ላይ እንዳሉ ያሳየናል። ትንሽ ቆይቶ አንድ የተዘጋ በር ጋር ለመቆም ይገደዳሉ። በሩ ላይም ማለፍ እንደማይቻል ጽሑፍ ተጽፏል። እርግጥ ነው ይህ እነሱን ሊያስቆማቸው አይችልም። ከዚያም አጥሩን በመዝለል ጉዟቸውን ወደ ማማው ይቀጥላሉ። በመንገዳቸው ላይም ሁለት አሞራዎች ለሞት የተቃረበች ፍየልን እየበሉ ይመለከታሉ። ለፍየሏ በጣም በማዘን አሞራዎቹን ያባርሯቸዋል። ሃንተር በበኩሏ ፎቶ በማንሳት ኢንስታግራም ላይ ፖስት ታደርጋለች። ከዚያም ወደ መጡበት ዓላማ መንገዳቸውን ይቀጥላሉ። ብዙም ሳይቆይ ማማው ጋር ይደርሳሉ። የማማው ቁመትም አግራሞትና ፍርሃትን ይጭርባቸዋል። ሃንተርም ከማማው ስር ቪዲዮ መቅረጿን ትቀጥላለች። የቴሌቪዥን ማማው 2000 ጫማ ቁመት እንዳለውና በአሜሪካ ውስጥ አራተኛ ከፍተኛ ቁመት ያለው ግንባታ እንደሆነ ፊልሙ ላይ እናያለን። የማማውን ቁመት የተመለከተችው ቤኪ ውስጧ ይሸበራል። ሃንተር ግን ምንም እንደማይፈጠር በመንገድ ታረጋጋታለች። ከዚያም ራሳቸውን በገመድ ካሰሩ በኋላ የማማውን መሰላል መውጣት ይጀምራሉ። ቤኪም ያላትን ድፍረት ሁሉ አሰባስባ ጓደኛዋን ተከትላ መውጣት ትጀምራለች። እዚህ ጋር ነው ማማው በጣም ያረጀ እንደሆነ የምንረዳው። የማማው ብረቶች እዚህም እዚያም ይንገጫገጫሉ። ቤኪ ምንም ያህል ብትሸበርም መውጣቷን ትቀጥላለች። እየወጣች እያለም አንድ የዛገ የመሰላሉ ብረት ይሰበርባታል። ይህንን የሚያስተዋለችው ሃንተር ቤኪን እንዳትደነግጥ እያዋራቻት ወደ ላይ መውጣታቸውን ይቀጥላሉ። ከዚያም ውሃ ለመጠጣት ይቆማሉ። እንደ ሃንተር ገለጻ ከሆነ የብረት ገመዶቹ ግማሹ ቁመት ላይ እንደደረሱ እንደሚያሳይ ትነግራታለች። ይህ ማለት እስካሁን 1000 ጫማ ወይም የፓሪሱን ኤፍል ታወር የሚያክል ቁመት ወደ ላይ ወጥተዋል። አሁን በጣም ረጅም ከፍታ ላይ ስለሆኑ ንፋሱ እየጠነከረ ነው። በመጨረሻም የማማውን የመጀመሪያ ክፍል ወጥተው ይጨርሳሉ። በብረቶቹ መሃል ባለ መሰላል እስካሁን 1800 ጫማ ከፍታ ወጥተዋል። የቀረውን 200 ጫማ ከፍታ ደግሞ በውጭ በኩል ባለ መሰላል መውጣት ይጀምራሉ። ቤኪ መሰላሉን እየወጣች ወደ ታች ስትመለከት እስካሁን የወጣችውን ከፍታ በማየት ትሸበራለች። ነገር ግን በሃንተር የማያቋርጥ ማበረታታት ቤኪ ወደ ላይ መውጣቷን ትቀጥላለች። ቤኪ ወደ ላይ ከፍ ባለች ቁጥር ፍርሃቷም እየጨመረ ነው።
ከዚያም የሳተላይት ዲሾቹን አልፈው ማማውን መውጣት ይቀጥላሉ። ሃንተር በበኩሏ መሰላሉን በማንገጫገጭ ቤኪ ላይ ትቀልድባታለች። ነገር ግን እነሱ ሳያውቁት በመንሰላሉ ላይ ያሉ ብሎኖች ተፈተው እየወደቁ ነው። በመጨረሻም የማማው መጨረሻ ላይ ይደርሳሉ። ቤኪ ከጓደኛዋ ጋር እዚህ በመድረሳቸው ትደሰታለች። ሃንተርም ድሮኗን በማውጣት ቪዲዮ መቅረጽ ትጀምራለች። እብዷ ሃንተር ግን በዚህ አታበቃም። የማማው ብረት ላይ በመንጠልጠል ቤኪን ፎቶዎች እንድታነሳት ትጠይቃታለች። ከዚያ በኋላ ቤኪን በተራዋ ተመሳሳይ ነገር እንድታደርግ ትጠይቃታለች። ምንም እንኳን ትንሽ ብታንገራግርም ቆይታ ግን ትስማማለች። ከዚያም የሃንተርን እጅ በመያዝ እሷም ትንጠለጠላለች። በጣም የሚያስገርመው ደግሞ ይህን ሁሉ የእብድ ስራ እየሰሩ እስካሁን አልሞቱም። ሃንተር ቤኪ ፍርሃቷን ስላሸነፈች ደስተኛ ትሆናለች። በመጨረሻም አሁን ጊዜው የመጡበትን ዋና ምክንያት የሚፈጽሙበት ነው። ቤኪ የባሏን አመድ አውጥታ ንፋሱ ላይ ትበትነዋለች። ሁለቱም ስለ ዳን እያሰቡም ባይተናነቃቸዋል። አሁን የመጡበትን ምክንያት ስላገባደዱ ወደ ታች ለመውረድ ይዘጋጃሉ። እቃዎቻቸውንም ወደ ቦርሳቸው መልሰው ይከታሉ። ከዚያም ቤኪ ቅድሚያ መውረድ ትጀምራለች። አሁን ግን ነገሮች በፍጥነት መበላሸት ይጀምራሉ። በመጨረሻም ያረጀው መሰላል ተሰብሮ ቤኪ አየር ላይ ተንጠልጥላ ትቀራለች። ሃንተርም ገመዱን በዘንጉ ላይ ካዞረች በኋላ ቤኪን መጎተት ትጀምራለች። ይህ በእንዲህ እንዳለ የመሰላሉ ብረት ሙሉ በሙሉ ተሰባብሮ ወደ መሬት ወድቋል። ቤኪ እንደምንም ወደ ላይ ከተመለሰች በኋላ ጓደኛሞቹ ከልባቸው እየሳቁ ይደሰታሉ። ከዚያም መሰላሉ ሙሉ በሙሉ እንደወደቀ ሲመለከቱ ሳቃቸው ባጭሩ ይቀጫል። ወደታች የሚወርዱበትንም ብቸኛ መንገድ አሳጥቷቸዋል። ወዲያው የስልኮቻቸውን ኔትወርክ ቼክ ያደርጋሉ። ነገር ግን በዚህ ከፍታ ኔትወርክ የሚባል ነገር የለም። ትንሽ ቆይቶ ከዘንጉ ስር የአደጋ ጊዜ ሳጥን ያገኛሉ። በውስጡም አጉሊ መነጽርና የብርሃን ሽጉጥ ይዘዋል። በዚህ ቀን የብርሃን ሽጉጡን መጠቀም ደግሞ ምንም ጥቅም የለውም። ይባስ ብሎ ውሃና ድሮን የያዘው የቤኪ ቦርሳ ከታች ወዳለው የሳተላይት ዲሽ ላይ ወድቋል። ታፋዋን እንደተጎዳች ያየችው ቤኪ በጣም ትደናገጣለች። ከዚያም ሃንተር ቤኪን በመረጋጋት መሰላሉ ሲወድቅ የፈጠረው ኃይለኛ ድምጽ የሰውን ትኩረት እንደሚስብና እርዳታ እንደሚመጣላቸው ትነግራታለች። ይህን የሰማችው ቤኪ ተረጋግታ ለመጠበቅ ትስማማለች። ትንሽ ቆይቶ ቤኪ ሽንቷን መቆጣጠር ስላቃታት ሽንቷን ትሸናለች። ይህም ሁለቱን ካሳቃቸው በኋላ የቲክቶክ ቪዲዮ እየሰሩ ጊዜ ለመግደል ይሞክራሉ። ከዚያም ሃንተር ቪዲዮ መስራት የጀመረችበት ምክንያቱ የዳን ሞት እንደነበር ትነግራታለች። ከጥቂት ሰዓታት በኋላ ሃንተር በአጉሊ መነጽሩ አካባቢውን መቃኘት ትጀምራለች። ከዚያም ከማማው ቅርብ ርቀት ላይ የቆመ መኪና ትመለከታለች። አንድ ሐሳብ ይመጣላትና ስልኳን ታወጣለች። በፖስቱ ያገኘቻቸውንም ላይኮች በማየት ከማማው ስር ኔትወርክ እንደነበር ትረዳለች። ይህ ማለት ስልኩን በቂ ርቀት ወደ ታች ዝቅ ማድረግ ከቻሉ ኔትወርክ ያገኛሉ። ሃንተር ለኢንስታግራም ተከታዮቿ እንዲረዷት ፖስት ከጻፈች በኋላ ስልኳን በፀጉር ማያሳዣ ታስረዋለች። ከዚያም በገመድ ወደ ታች ዝቅ ለማድረግ ትሞክራለች። ነገር ግን አሁንም ፖስቱ እንደተፖሰተ የሚያረጋግጥ ኖቲፊኬሽን መስማት አልቻሉም። እብዷ ሃንተር ተሰብሮ የቀረው መሰላል ላይ በመንጠልጠል ኔትወርክ ለማግኘት ትሞክራለች። አሁንም ግን ፖስቱ አልተፖሰተም። ከዚያም ቤኪ ስልኩን ወደ ታች መጣል የሚል ሐሳብ ታመጣለች። ስልኩም እንዳይሰበር የሃንተር ጫማ ውስጥ ይከቱታል። ስልኩን ወደ ታች ከመወርወራቸው በፊትም ካልሲና ጡት ማሳዣ ጫማ ውስጥ ከተው ይደግፉታል። እዚህ ጋር ነው ቤኪ የሃንተር እግርና የልቅሳት የምታየው። ሃንተር በበኩሏ ከውሻው ጋር የሚሄድ ሰው ትመለከታለች። ሰውየው ግን ስልክ እያወራ ስለነበር ሊሰማቸው አልቻለም። ሃንተርና ቤኪ የቻሉትን ያህል ይጮሃሉ። አልሰማ ሲላቸው ቤኪ ሁለቱንም ጫማዎች ወደ ሰውየው ተወረውራለች። ሰውየው ግን ሳይሰማቸው ጉዞውን ይቀጥላል። ይህ በእንዲህ እንዳለ ቤኪ ሽጉጡን በማውጣት ልትተኩስ ስትል ሃንተር ታስቆማታለች። ምክንያቱም ከማማው አቅራቢያ መኪና ያቆሙ ሰዎች ስላሉ ፀሐይ ከጠለቀች በኋላ እንደሚተኩሱ ትነግራታለች። ቤኪ ጊዜው እንዲያልፍላት ስልኳ ላይ ያሉትን የድሮ ቪዲዮዎች ማየት ትጀምራለች። አንዱ ቪዲዮ ላይም ለየት ያለ ነገር ትመለከታለች። በምስሉ ላይ ሃንተር እሷና ባሏን በቅናት እያየቻቸው ነው። ከዚያም ጓደኛዋ ሃንተር አሁን ሽጉጡን መተኮስ እንዳለባቸው ትነግራታለች። ቤኪም እንደተባለችው ሽጉጡን ትተኩሳለች። እንደ ዕድል ሆኖ ሃንተር ሞባይሏን አብርታ እጇን ስታወዛውዝ መኪና ውስጥ ያሉት ሰዎች ይመለከቷቸዋል። ከዚያም መኪናቸውን አስነስተው የሃንተር መኪና ወደ ቆመበት ቦታ ይሄዳሉ። እነ ቤኪን ከማዳን ይልቅ የሃንተርን መኪና ሰብረው መኪናዋን ይሰርቋታል። ተስፋ የቆረጡት ሁለቱ ሴቶች ምሽት ላይ ለመተኛት ይሞክራሉ። ከዚያም ሃንተር ከማማው ላይ ልትወድቅ ስትል ቤኪ ጎትታ ታድናታለች። እዚህ ጋር ነው ቤኪ የሃንተር እግር ላይ ስላየችው ንቅሳት የምትጠይቃት። ንቅሳቱ የሞተው የቤኪ ባል ፍቅሩን ለመግለጽ የሚጠቀምባቸውን ቁጥሮች 1፣ 4 እና 3ን ይዟል። ከጥያቄዎቹ ማምለጥ እንደማትችል የተረዳችው ሃንተር ከዳን ፍቅር ይዟት እንደነበርና ግንኙነት እንደነበራቸው ትናዘዛለች። በሚቀጥለው ቀን ጠዋት ቤኪ ስለ ግንኙነታቸው ተጨማሪ ጥያቄዎች መጠየቅ ትጀምራለች። ሃንተርም ወዲያው ይቅርታ ትጠይቃለች። ከዚያም ከዳን ፍቅር ይዟት እንደነበር፣ ነገር ግን ከሰርጋቸው በፊት ግንኙነታቸውን እንዳቋረጠች ትነግራታለች። ቤኪም ከዳን ጋር ያላትን ግንኙነት በመግለጽ ይቅርታ ትጠይቃታለች።
ምክንያቱም ጥፋተኝነት ስለተሰማትና ጓደኝነታቸው ስለበለጠባት እንደሆነ ታስረዳታለች። ትንሽ ቆይቶ የቤኪ ስልክ ላይ አላርም ሲጮህ አንድ ቀን እንዳለፋቸው እንረዳለን። እርዳታ እንደማይመጣላቸው የተረዳችው ቤኪ ድሮኑ አጠገባቸው ቢሆን ብላ ትመኛለች። ድሮኑ ግን ከቦርሳቸው ጋር ሳተላይት ዲሹ ላይ ወድቋል። የቀድሞ ስህተቶቿን ለማስተካከል የፈለገችው ሃንተር ወደ ታች ወርዳ ቦርሳውን ለማምጣት ትወስናለች። ከዚያም ገመዱን ከዘንጉ ጋር በማሰር ወደ ታች መውረድ ትጀምራለች። እንዳለመታደል ሆኖ ግን ገመዱ ያጥርባታል። በጣም ደፋራና እብዷ ሃንተር ራሷን ከገመዱ በማላቀቅ ወደ ዲሹ ትዘላለች። በመጨረሻም በተሳካ ሁኔታ ቦርሳው ጋር ትደርሳለች። ምንም እንኳን ገመዱ ቢያጥርባትም ሰልፊ ስቲክ በመጠቀም ቦርሳውን ከገመዱ ጋር ታያይዘዋለች። ከዚያም ድፍረት የተሞላበት ዝላይ ትዘላለች። ሃንተር ወደ ማማው ጫፍ ስትደርስ አንሸራቷት ወደ ታች ትወድቃለች። ቤኪም ማልቀስ ትጀምራለች። ወደ ታች ስትመለከት ግን ሃንተር አሁንም ገመዱ ላይ ተንጠልጥላለች። ሃንተር እጇን ስለተጎዳች ወደ ላይ መውጣት አልቻለችም። ቤኪም ያላትን ኃይል በሙሉ በመጠቀም ሃንተርን ወደ ላይ ጎትታ ታወጣታለች። ከዚያም ወረቀት ላይ መልእክት ይጽፋሉ። ወረቀቱን ድሮኑ ላይ ከለጠፉት በኋላ ድሮኑን ማብረር ይጀምራሉ። ነገር ግን ድሮኑ ብዙም ሳይርቅ ቻርጁ ስላለቀ ወደ ራሳቸው ለመመለስ ይገደዳሉ። ተስፋ የቆረጠችው ቤኪ ማልቀስ ትጀምራለች። ሃንተር ግን እርዳታ እንደሚያገኙ በመንገድ ታጽናናታለች። ምሽት ላይ ቤኪ ከእንቅልፏ ስትነቃ ሃንተር ሞታለች። አካሏን በአሞራዎች ተበልቶ ታገኘዋለች። ያየችው ሁሉ ግን መጥፎ ህልም ብቻ ነበር። ከበላዋ ያለውን ቀይ መብራት ያየችው ቤኪ ወደ ላይ በመውጣት ድሮኑን ቻርጅ የማድረግ ሀሳብ ይመጣላታል። ከዚያም በሚቀጥለው ቀን ጠዋት ቻርጅ ለማድረግ ይወስናሉ። ሃንተር እጇን ስለተጎዳች ኃላፊነቱ ቤኪ ላይ ይወድቃል። ቤኪ ታፋዋን ብትጎዳም እንደምንም ወደ ማማው ጫፍ ትወጣለች። ከዚያም የመብራቱን ሶኬት በመንቀል ቻርጀሩን ትሰካዋለች። ድሮኑም ቻርጅ እስኪያደርግ እዛው ትቆያለች። ትንሽ ቆይቶ ግን የቆሰለችው ቤኪን አሞራ ያስቸግራታል። ይባስ ብሎ አሞራው ቦርሳዋን ያስጥላታል። ቤኪ ግን እንደምንም ዘንጉን በማቀፍ ድሮኑ እንዳይወድቅ ታደርጋለች። ከዚያም ድሮኑ ቻርጅ ካደረገ በኋላ ቤኪ ወደ ታች ትወርዳለች። አሁን ድሮኑን ወደ ምግብ ቤቱ ለመላክ እስኪከፈት መጠበቅ አለባቸው። ነገር ግን በምግብ እጥረትና በድካም ምክንያት ቤኪ ላለማንቀላፋት ትሞክራለች። ሃንተርም ቤኪ እንዳታንቀላፋ ታናግራታለች። ከዚያም በድጋሚ መልእክት ድሮኑ ላይ ለጥፈው ወደ ምግብ ቤቱ ለመላክ ይሞክራሉ። ነገር ግን ወደ ቦታው ከመድረሱ በፊት ድሮኑ ከጭነት መኪና ጋር ይጋጫል። ከዚያም ተስፋ በመቁረጥ ቤኪ ተጨማሪ አንድ ቀን መቆየት እንደማትችል ትናገራለች። ሃንተር ግን እንደተለመደው ጠንካራ እንድትሆን ትነግራታለች። ጓደኛዋ ትክክል እንደሆነች የተረዳችው ቤኪ ስልኳን ወደ ታች ለመወርወር ጫማዋን ትጠይቃታለች። ሃንተር ግን እምቢ ትላታለች። እዚህ ጋር ነው የሁሉ ጊዜ ሃንተር አብራት እንዳልነበረች የምንረዳው። አዎ ውድ ተመልካቾቼ፣ ሃንተር ከሞተች ቆይታለች። ሃንተር ቦርሳውን ከገመዱ ጋር አያይዛ እየወጣች አንሸራቷት ወድቃ ሞታለች። አስክሬኗንም ሳተላይት ዲሹ ላይ አሞራዎች እየበሉት ነው። በሐዘን የተዋጠችው ቤኪ ብቻዋን እንደሆነች ከማመን ይልቅ ራሷን በማታለል ከጓደኛዋ ጋር በቀን ግዠት አሳልፋለች። በመጨረሻም እውነታውን የተረዳችው ቤኪ በሐዘን ትዋጣለች። በአካባቢውም ኃይለኛ ንፋስ መንፈስ ይጀምራል። ከዚያም ለአባቷ ያላትን ፍቅር ታስታውሳለች። ማንም እንደማይደርስላት የተረዳችው ቤኪ ስልኳ ላይ የስንብት መልእክት ለአባቷ ትጽፍለታለች። በሌላ በኩል ስለ ቤኪ የተጨነቀው አባቷ እሷን ለማግኘት እየሞከረ ነው። በሚቀጥለው ቀን ጠዋት ቤኪ ማማው ላይ አንቀላፍታለች። የታፋዋ ቁስልም የራባው አሞራ ትኩረት ስቧል። ከዚያም የቤኪን ቁስል መብላት ይጀምራል። ቤኪ ያላትን ኃይል በሙሉ አሰባስባ አሞራውን ከብረቱ ጋር አጋጭታ ትገለዋለች። ከዚያም የአሞራውን ጥሬ ስጋ መብላት ትጀምራለች። ከዛ ሁሉ ስቃይ በኋላም ቤኪ ተስፋ እንዳልቆረጠች እናያለን። ቤኪ ጥንካሬዋን ካሰባሰበች በኋላ የመጨረሻ ተስፋዋ ወደ ሆነው የሃንተር ጫማ ለመውረድ ትዘጋጃለች። ከዚያም ገመዱን ተጠቅማ ወደ ታች ትወርዳለች። ራሷን ከገመዱ ጋር በማላቀቅም ወደ ሳተላይት ዲሹ ትዘላለች። የሃንተርን አካል የሚበላውን አሞራ ካባረረች በኋላ ለአባቷ መልእክት ትጽፋለች። ስልኳንም የሃንተር ጫማ ውስጥ ትከተዋለች። ሃንተርን ይቅርታ ከጠየቀች በኋላ ስልኳ ሲወድቅ እንዳይሰበር በማሰብ ጫማውን የጓደኛዋ ሬሳ ላይ ባለ ቀዳዳ ታስገባዋለች። ከዚያም የሃንተርን የሞተ አካል ወደ ታች ትወረውረዋለች። ነገር ግን የዛገው የዲሹ ብረት መነቃነቅ ይጀምራል። ከሰዓታት በኋላ የቤኪ አባት ወደ ማማው በፍጥነት ሲሄድ እንመለከታለን። ቦታው ላይም ፖሊሶችና የሕክምና ቡድን ተገኝተዋል። ከዚያም በአቧራ የተሸፈነ ሬሳ የተመለከተው የቤኪ አባት ልጁ እንደሞተች በማሰብ በጣም ይፈራል። ከዚያም ልክ ቤኪ ጠርታው ወደሱ ስትሮጥ ቤኪ ደህና እንደሆነች እናያለን። ፊልሙም እዚህ ጋር ያልቃል። ፊልሙን እንደወደዳችሁ ተስፋ አድርጋለሁ። ላይክ እና ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። ለተጨማሪ ፊልሞች በምስሉ ላይ የምትመለከቷቸውን ፊልሞች ነክተው መመልከት ይችላሉ።